السلام عليكم ورحمة الله وبركاته. በሳዑዲ የሚኖር የመኒ ነው። በአንድ ወቅት ያጋጠመውን ታሪክ እንዲህ ብሎ ይተርከናል። ጓደኛዬ የዘካ ገንዘብ ሊያከፋፍል ፈልጎ ከሱ ጋር ወጣሁ። የደሃ መንደሮች ወዳሉባቸው ጠረፍ አካባቢ ሄድን። የዘካው ገንዘቦች በፖስታ የታሸጉ ነበር። እያንዳንዱ ፖስታ በውስጡ 5000 ሪያል ይዟል። ከአንዱ መንደር ወጥተን የጂዳ ጂዛን መስመር ስንይዝ አንድ የ70 ዓመት አካባቢ ሽማግሌ ያገኘን። ሽማግሌው ብርቱና ጤናማ ነው። ጎዳናውን ይዞ ይጓዛል። ወዳጄ ይህ ደግሞ በዚህ ሰዓት በዚህ በረሃ ምን ይሰራል አለኝ። ሹፌሩ ህገ ወጥ የመኒ ነው አለ። ከአጠገቡ ደርሰን ቆምንና ሰላም አልነው። ከየት ነው ወንድም? ከየመን። የት ነውስ የምትሄደው? የአላህን ቤት ናፍቄያለሁ። ህጋዊ ነህን? አይደለሁም። ለምን ህጋዊ አልሆንክ? ለዋስትና 2000 ሪያል ማስያዝ ይጠበቅብኛል። እኔ ያለኝ ደግሞ 2000 ብቻ ነው። በመቶ ተሳፈርኩባት፣ የቀረኝ 100 ብቻ ነው አለ። እሺ አጎቴ በጉዞ ምን ያክል ጊዜ ሆነ አለው ጓደኛዬ። 6 ቀን። እየጾምክ አይደለማ? አረ እየጾምኩ ነው አለ። ጥሩ፣ አንተ ከ5 በላይ የፍተሻ ኬላዎችን አልፈሃል። እንዴት ነበር የምታልፋቸው? ከሱ በስተቀር እውነተኛ አምላክ በሌለው አላህ እምላለሁ። የማልፈው በእነሱ ዘንድ ነው። ግን አንድም ያናገረኝ የለም። ለስራ ነው አመጣጠህ? በጭራሽ ወላሂ እኔ የአላህን ቤት ናፍቄያለሁ። የመጣሁት ዑምራ ለማድረግ ነው። ወደ መካ ነው የምጓዘው። በአስፋልት ላይ ስትጓዝ ተዘዋዋሪ ዘቦች ወይም ፓትሮል አልያዘህምን አለው። ከግማሽ ሰዓት በፊት በ50 ኪሎ ሜትር ርቀት ላይ ይዘውኝ ነበር። እዚህ ከመድረሴ 1 ኪሎ ሜትር ቀደም ብሎ ድረስ እነሱ ናቸው ያመጡኝ። የት እንደሚሄድ ጠየቁኝና በአላህ ምዬ የአላህን ቤት እንደምፈልግ ስነግራቸው በሰላም ለቀቁኝ። ሱብሃንአላህ፣ ጭራሽ እስከዚህ ቦታ በፍጥነት እንዲያደርሱ አላህ ፓትሮሎችን አመቻቸልህ አልኩኝ በውስጤ። ወዳጄ 2 ፖስታዎችን እየሰጠው እነዚህን ያዝ ዘካ ነው አለው። እየተቀበለ ጀዛኩሙላህ ኸይረን አለ። በፖስታዎቹ ያለው ገንዘብ መጠን ምን ያክል እንደሆነ አያውቅም። የሳዑዲን ብር ታውቃለህ አልኩት። አዎ አለ። ጥሩ፣ ፖስታውን ክፈትና እንዳይጠፋብህ ገንዘቡን በቀበቶህ ውስጥ እደብቅ አልኩት። ሲከፍተው 10000 ሪያል። ይህ ሁሉ ለኔ ነው አለ። አዎ ላንተ ነው አለ። ከመኪናው ላይ ወደቀ፣ ራሱንም ሳተ። ከመኪናው ወርደን ከላዩ ላይ ውሃ መርጨትን ያዘን። ይህ ሁሉ ገንዘብ ለኔ እያለ መጮህ ያዘ። ቁጭ ብሎ ማልቀስ ጀመረ። ባልደረባዬም ከኔ ጋር ትንሽ ወደፊት እንውሰደው አለ። ከኛ ጋር መኪና ላይ ወጣ። ትንሽ ሲረጋጋ ጠየቅኩት። ምንድነው ይህ ሁሉ ለቅሶ አልኩት። እኔ የመን ውስጥ ከቤቴ ጎን ቦታ አለች፣ ለአላህ ብዬ ሰጥቻታለሁ። እኔና ቤተሰቦቼ በሷ ላይ በጭቃና በድንጋይ አድርገን መስጂድ ገንብተንባታል። ግንባታው ቢጠናቀቅም ምንጣፍና ጥቂት ነገሮች ቀርተውት ነበር። ለዚህ መስጂድ እንዴት ምንጣፍ እንደማገኘ ሳስብና ስጨነቅ ነበር። ይህን ሲል የእውነት ሁላችንም ስቅስቅ ብለን አለቀስን። ሐሳቡ አኺራ የሆነ ሰው ዱንያ እንዳለች ትመጣለታለች የሚለውና ሐሳቡ አኺራ የሆነ ሰው አላህ መብቃቃቱን ከልቡ ያደርግለታል፣ ነገሩንም ይሰበስብለታል፣ ዱንያንም በግድ ወደሱ ያመጣለታል። ሐሳቡ ዱንያ የሆነ ደግሞ አላህ ድህነቱን በአይኑ መሃል ያደርግበታል፣ ነገሩንም ይበትንበታል፣ ከዱንያን የተወሰነለትም ብቻ እንጂ አይመጣለትም የሚለውን የነብያችንን ሰለላሁ ዐለይሂ ወሰለም ንግግር ትዝ አለን። በዚህን ጊዜ ወዳጄን ለሰውየው እንዲጨምርለት ጠየቅኩት። ተጨማሪ 2 እሽግ ፖስታ ሰጠው። በድምሩ 20,000 ሪያል አገኘ። ከመኪናው ከመውረዱ በፊት እያለቀሰ ያክቶምትምና ዱዓ ያደርግ ነበር። በአላህ ላይ እውነተኛ የሆነው መመካት ብትመኩ ኖሮ ልክ ወፍን እንደሚረዝቀው ይረዝቃችሁ ነበር።
ተርባ ወጥታ ጠግባ ትመለሳለች የሚለው የነብያችን ሰለላሁ ዐለይሂ ወሰለም ንግግር ትዝ አለኝ። ሱብሃንአላህ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሰዎች ያጋሩት። ሰብስክራይብ በማድረግም ቤተሰብ ይሁኑ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።